በአንድ ሰሞን ጣትሽ ላይ ቀለበት ይታይ ነበር እና በተደጋጋሚ እኔ ራሴ ስለማይ ነው እነዚህን ጥያቄዎችና አግብተሽ ነበር ወይ? እኔ ራሱ በጣም ያደከመኝ ጥያቄ በተለይ ደግሞ ያው ቲክቶክ ላይ አይደል ያለነው ላይቭ ስንገባ ምናምን ቀለበትሽስ ቀለበት ታረጊ ነበር ምን ፈተሽ ነው ምናምን ይልኛልና አሁን ይሄው የለም አግብቻ አልነበረ ግን ደግሞ ሲሪየስ የሆነ ሪሌሽንሺፕ ውስጥ ነበርኩኝና ስለሱ እናወራለን እና ያው አንዳንድ ጊዜ ሰዎች ሌላ ጥያቄ እንዳይጠይቁ ምናምን መዝጊያ ነው ምንድነው አጥራ በጅተሽ ነበር ለዛ ነበር አድርጌ ነበር ባይ ዘ ዌይ ፕሮሚስ ብቻ አልነበረም ድርብ ነበር ቀለበት እና አግብቻ አይደለም ግን ሲሪየስ የሆነ ነገር ውስጥ ስለነበርኩኝ ያረኩት ሪጀክት ለማድረግ ወደሱ በደንብ በኋላ እንመለስበታለን። ኤልዳና ገና ወጣት ነሽ አላገባሽም። እኔ እስከማውቀው እንግዲህ የቅርብ ጓደኛዬ ስለሆንሽ ያንቺን ምልከታ ማየት የምፈልግበት ነገር አለ። ሚስትነት ላንቺ ምን ይመስልሻል? ሚስትነት ትርጉሙ ጥልቅ ነው ሳሚዬ። እንደዚህ ማለት ነው ብዬ ስላስቀመጥኩልህ ይሄ አይሆንም። እኔ እያየሁ ያደግኩት እናቴ ነው እና እናቴ ነች ለኔ ሚስት ማለት በቃ ምንድነው ሚስትነት ካልከኝ ወስጄ ማሳየት እሷ ነው ይሄ ነው ማለት ነው ማለት ነውና ሚስትነት ለኔ አንድ ቤት ምሰሶ ከሌለው አይቆምም አይደለ? ምሰሶ ናት ለቤቷ ቤቷን የምትጠብቅ ባሏን የምትጠብቅ አይደለም። ወንድ ልጅ የሚስት ራስ ነው ብለን የለ ራስ ከሆነ ደግሞ ሌላ አካል አለ ማለት ነው። ምክንያቱም ሌሎች ሰውነቶች ከራስ የሚመጣውን ትዕዛዝ አይደል የሚቀበሉት። ስለዚህ ሌላ አካል ናት ማለት ነው እሱ። ስለዚህ ቤቷን የምትሸከም ለልጆቿ እናት ምሳሌ ለልጆቿ ብቻ አይደለም ለቤቷ ለመቆሙ ትርጉም የሆነች ማለት ነች ሚስትነት ማለት ለኔ ጥበበኛ ሴት መሆን ነው። ይሄ ለማወራው ነገር ማልጠነቀቅበት በቃ ማንነትን ራሱ አይቶ የሚረዳ ሰምቶ የሚገባው የድምጼን ቶን ሰምቶ ይገባዋል የሚሆን ነገር እንደሆንኩኝ ማለት ነው። እንደዚህ አይነት ሪሌሽንሺፕ ነበረን። ግንኙነታችን ከምነግር በላይ በጣም ጥብቅ ነበር። በጣም እንዳልኩ ብዙ ነገሬን ያውቃል፣ ብዙ ነገሩን አውቃለሁኝ። ዲስታንስ ላይ ነበርን። በዚህ አጋጣሚ ዲስታንስ ላይ ነበርንና አጠገብክ የሌለ ሰው ደግሞ ትንሽ ይከብዳል። ምክንያቱም እንደ ኖርማል እንትን አይደለም ወይ የሆነ ነገር ሲሰማ ቅሮጥ ብለ ሄደ የምታገኘው ሰው አይደለም። ብዙ ነገሮች ቁጥብ ያሉ ይሆናሉ በአካል ስለማትገናኝ ማለት ነው። የኔና እሱ ግን እንዴት ነበር ስልካችን ያው ሳሚኮ ታውቀዋለህ ለነሱ ነው ለእናንተ ነው እንዴ ያውቀዋል እና ስልካችን አይዘጋም። ገና ከእንቅልፉ ሲነሳ ጀምሮ እንደዋወላለን ክፍት ነው ስልካችን ማለት ነውና ኢቭን ጓደኞቼ ጋውኝ አረባክሽ አንቺ ልጅ ምናምን ይሉኛልና ይሄ እንዴት ነው አጠገብክ እንዳለ እንዲሰማክ አጠገቡ እንዳለው እንዲሰማኝ ብዙ ነገር እናደርግ ነበር። ሎኬሽን ያለው ምናምን ማለት ነውና እኔ ደግሞ ታውቃለህ ሪሌሽንሺፕ ከጀመርኩ በቃ ጀመርኩኝ። አጠገብ ያለ ሰው ሁላ ነው የሚደብረኝ እና ብዙ ነገሬ ነው ጓደኛዬ ነው። ላስት ታይም ሳወራ ትዝ ካለ ስለ ሪሌሽንሺፕ ይሄ ባል ወይም ወንድ ልጅ ለኛ አባት እንዲሆን እንፈልጋለን፣ ወንድም የሚሆን ጓደኛ የሚሆን ብለን አውርተን የለ ያ ነው ለኔ እሱ። እኔ አባቴ አብሮኝ አይደለም የሚኖረው እና ይሄ እንዴት ነው ከአባቴ ጋር አይደለም ያደግኩትኝ። ስለዚህ ዲስታንስ ላይ ስለሆነን ከአባቴ ጋር ብዙ ይሄ አባትነት እንትንን አላውቀውም። ስለዚህ በሱ በኩል ግን አግኝቻለሁ ብዬ አስባለሁ። ይሄ ወንድምነት ማለት እንደ ታላቅ ወንድሜ አንዳንዴ ይቆጣኛል። አሁን እንደ ወንድም ነው የምናወራው ምናምን ተባብለን ወይ አሁን እንደ ቤስት ፍሬንድ ነው የምናወራው ብለን እና የምናወራቸው ብዙ ነገሮች አሉና እንደ ወንድሜ ተቆጪ ነው። እንዴት ነው ባይ ዘ ዌይ ሴት ልጅ ስትወድ ምን ትሆናለች መሰለ ሳሚዬ? ልጅ ትሆናለች። እንዴት ነው ይሄ እንዴት ላስረዳክ? ልጅ እንሆናለን ማለት በቃ ፍሪደማችን አይደላችሁ? የቤተሰብ ኬዝ አምጥቼ ላወራልህ እችላለሁ። የጓደኞቼን ነገር አምጥቼ የሚመለከትህንም ማይመለከትህንም ጉዳይን አምጥቼ ማወራልክና ሴት ልጅ አንተ ጋር መታ ኮስተር ብላ ይሄ ማቹርድ አይነት ሆና ካወራች I'm sorry የኔ ወንድም ተበልተሃል በቃ
እና ሴት ልጅ እውነት እንደዛ እንሆናለን እና እንደዛ ነው የሆንኩት እሱ ጋር እንኳን እኔ ራሴ ምስክር ነኝ በራሴ ማለት ነው እንደዛ ነው እና ሁሉንም ነገሬ ነው ሽፍን ያደረገልኝ በቃ አንቺ ግን እንዴት አመንሽ መጀመሪያ ላይ ስትነግሪኝ ነበር እኔ በቃ ከእናቴ ጋር ነው የምኖረው ከዚህ በኋላ ፍቅር ምናምን ምክንያቱም የሆነ ጊዜ አለ በልጅነታችን አጉል ነገር ውስጥ ገብተን የምንወጣበት ምናምን እና ህይወት አንዳንድ ጊዜ ፌር የማይመስለን ብዙ ውጣውረድ ውስጥ እና አንቺ የሆነ በህይወትሽ የሆነ ጊዜ ደምድመሽ ነበር በቃ ከዚህ በኋላ ፍቅር ምናምን ነገር እና እንዴት አሳመንሽ እንዴት አመንሽ ያን ነገር ግን እንዴት አመንኩት መሰለክ ጀንጅኖኝ አይደለም ወይ የሆነ ነገር እኔን ለማሳመን ተተብሎ አይደለም ራሱ ናቹራሊ ነው በቃ ፍሎ ያደረገውና ይሄ ማንነቱን ያወቀው ሰው የለም ውስጡን የምታውቀው ሰው እንደዛ ነው ለኔ ሆነውና አሃ ፍቅር አለ እንዴ ለካ ቢውልድ የሚደረግ ነገር ነው ለካ ነገ ላይ እናቴን ጥዬ በወጣም እናቴ ቤት ነው ለካ ደግሜ የምገባው ይሄ ቤተሰብን ጥላ የምትገባበት አይደለም አለች አጠገቤ አለች እናቴ ባገባም ምንም ብልም በቃ ይሄ ኖርማል ሆነብኝ እንዴት ላስረዳክ በቃ ኖርማል ሆነብኝ ያ በራሱ ትልቅ ነገር ይመስለኛል እንዴ እሱን ማመን ራሱ ትልቅ ነገር ነው ምክንያቱም ለኔ ይሄ ማይናድ ተራራ ነው ይሄንን ሐሳብ ማስቀየር ለኔ በጣም ከባድ ነው እና ምክንያቱም በዛ ሰዓት እኮ ብዙ የሚመጡ ወንዶች አሉ ብዙ የምታወራቸው ሊኖሩ ይችላሉ ግን ማንንም ሐሳቤን አላስቀየረኝም ግን ከሱ ጋር በደንብ በተዋወቀን በደንብ ባወራን ቁጥር እንደነገርኩ ደግሞ ከፍሬንድሺፕ ነው የጀመረው ዘለን ሪሌሽንሺፕ ላይ አልገባን እና ከፍሬንድሺፕ ያደገ ነገር ስለሆነ ሁሉ ነገሬን አወቀው ሁሉ ነገሩን አወቅኩትኝ ምናምንና እንዴት ነው ላያሳምነኝ የሚችለው በደንብ ነው አምኜበት የጀመርኩትኝ ማለት ነው ከዛ በኋላ ያው እንዳልኩ ደግሞ ብዙ ቢውልድ የሚደረጉ ነገሮች አሉ ሪሌሽንሺፕ ውስጥ ስትሆን በተለይ ዲስታንስ ላይ ስትሆን ደግሞ አብረክ በጣም ብዙ የምታረጋቸው ነገሮች አሉ እንዳልኩ ሮጥ ብላ አትሄድም ቶሎ የምትገናኘው ሰው አይደለምና የኔና እሱ ግን እውነት ይለያል እንዴት ነው የበላውትን ቁርስ ያውቃል ምሳዬን ያውቃል በኋላ መሄድበትን ያውቃል ኢቭን በኋላ ማረጋውን ነገር ትላንትና ነው ነግረው ማታ ላይ ስለ ነገ በደንብ አውርተን ከዛች እንትን አልወጣም ማለት ነው ያ ነገር ግን ላንቺ በሰዓቱ ትክክል ይመስልሻል ለኔ ሳሚ አዎ ምክንያቱም እንዳልኩ ዲስታንስ ላይ አይደለን ትረስት የሚባል ነገር አለ ሄደክ ምን ያረገ እንደሆነ አታውቅም እኔ ምን ያረኩ እንደሆነ አያውቅም ምናምንና ያንን ነገር ደግሞ ግዴታ ቢውልድ ለማድረግ እነዚህ ነገሮች መደረግ አለባቸው ብዬ አስባለሁኝ አሁንም እንደዛው ነው ታስቢው አዎ እኔ ስቲል የማስበው ምንድነው አብሮኝ ላለ ሰው ያለሁበትን ማሳወቅ አለብኝ መውጣበትን መገባበትን እናገራለሁ ብዬ ነው የማስበው ቁጥጥር እኮ አይደለም ሳሚ የሆነ ቦታ ለሄድ ነው ብሎ መናገር ተቆጣጣረኝ ማለት አይደለም በቃ ትረስት ነው ቢውልድ የምታደርገው እኮ ይሄ ከባድ ነገርም አይደለም የወጣበትን የገባህበትን መናገር ትረስት ማስረጃ አይመስለኝም ለኔ ትረስት ማስረጃ ካለ ትረስት ምንም ትረስት አይደለም ሲጀምር እምነት በማስረጃ እምነት አይሆንም አይደለ እንደዚህ ነው ብለን ግን የፍቅር ጓደኞቻችን የፍቅር አጋሮቻችንን ምን ያህል ቦታ እንሰጣቸዋለን ለምናደርገው ነገር ምን ያህል ቅድሚያ እንሰጣቸዋለን ምን ያህል እናሳውቃቸዋለን ምን ያህል የኛን እንቅስቃሴ እንዲያውቁ እንፈልጋለን ሞር እንዲያውቁን ሞር እንትና ላገኘው ነው ከእንትና ጋር እንደዚህ ያወራው እንትና እንደዚህ ያለችኝ እንትና እንደዚህ ያለኝ እንደዚህ በቀኔ ላይ እንደዚህ ያለፈ ምናምን ማለት ኮምፕሊትሊ አስፈላጊ ነው በስልክ ማያወራት ከእቴ ጋር በደንብ ክሎዝ ናቸው እንዳልኩ በዛ ምክንያት ቤተሰብ ተዋወቀ ማለት ነው ከዛ እውነትም አሁን ነገሮች እየከረሩ መጥተዋል እንግዲህ ቤተሰቤ ካወቀ ለኔ ትልቅ ነገር ነው እንዴ በደንብ አዎ ማለት በጣም ኃላፊነት ተወስዳለ ከዛ በኋላ እንደውም እየተጠነቀቅ ትመጣለ ምናምንና በዛ ምክንያት ነው ቤተሰቤንም የታወቀው ማለት ነው እሺ ከዛ እንዳልኩ ይሄ 2015 ላይ እንደሚመጣ ተነጋገርን ለጓደኞቼ ነገራቸው እና ለእህቴም ነገራት እህቴ እርጉዝ ነበረችና እሷ ሳትወልድ ነበር እንደሚመጣ ምናቀው እና እየጠበቅነው ነበር በደንብ ምን ነበር ላይክ አብራችሁ በነበራችሁ ታይም በጣም ተወጁ ኳሊቲም ነበር በሪሌሽንሺፓችሁ አጠቃላይ እንደነገርኩ ሁላችንም መስፈርቶች አሉን አይደል ምናልባት ላንናገራቸው እንችል ይሆናል ወይ ደግሞ ላናቃቸው እንችላለን ግን የሆነ ሰው በህይወት ሲመጣ ወይ ግጥም የሚለው ነገር አለ በቃ ይሄ የኔ ሰው ነው የምትለው ማለት ነው እኔ ይሄ
እንዳልኩ አባት የሚሆን ወንድም የሚሆን ጓደኛ የሚሆን ሰው በጣም ደስ ይለኛል እና አንደኛ እሱን ነገር ሞላልኝ። በጣም ቤስት ፍሬንዴ ነው እንዳልኩ ነው። ከዛ ሲቀጥል ደግሞ ወንድሜ ነው እንደ ታላቅ ወንድም። የሚገርም እኔ ከአዲስ አበባ ወጥቼ ጓደኞቼ ከሚጠብቁኝ በላይ ይጠብቀኛል። ለኔ እንዴት ልበል ይሄ በቃ ይሄ ጋሻ የሚሆን ሰው የለም እና እንደዛ አይነት ሰው ነው ለኔ። የትም ብሄድ አብሮኛል። ይሄ ዲስታንስ አልገደበንም። የሱን እዚህ አጠገቤ ነው ብዬ ለማውራት ዲስታንስ አልገደበንም እና ብዙ ኳሊቲዎች አሉት። እኔ አሁንም ቢሆን የሱን መጥፎነት ማውራት አልፈልግም፣ ግን በጣም ብዙ ነገሮች አሉት። ሰፖርቲቭ ነው። ይሄ በሀሳብ ደረጃም በለው በቃ ምንም ነገር ብፈልግ አለ አጠገቤ ነው ያለውና እንደገና ደግሞ የሚሰራ ወንድ ወዳለው አላልኩ፣ ሰራተኛ ነው፣ ጎበዝ ነው። ብዙ ኳሊቲዎች አሉት። ሶ ታዲያ ይህ ግንኙነት መቼ ነው መሸርሸር የጀመረው? ምን ሆነ መጀመሪያ ላይ እንዳልኩ በደንብ ነው ስልካችንም ክፍት ነው ምናምን እና እኔ ደግሞ ይሄ ማታ ላይ የሆነ ሰዓት አለች ለቤተሰብ እንዲደውል የምፈልግባት ሰዓት ማለት ነውና ጭቅጭቅ አድርጌው ነው ራስ ደውልላቸው በቃ መደወል አለብህ ቤት ምናምን ብዬው እዚህ ናቸው ቤተሰቦቹ ይደውላል ማለት ነው። ከዛ የሆነ ሰዓት ላይ እሱ ሰዓት እየሰፋብኝ መጣ። በፊት ካስለመደኝ ሰዓት መጀመሪያ አንቺ ራስሽ ገፋፍተሽ የምታስደውይው ሰዓት ራሴ ገፋፍቼ እንዲያወራ አድርጓለሁ። ሁለት ደግሞ አውቀዋለሁ ምን ያክል መጠኑን አውቀዋለሁ። ቢበዛ ቢያንስ ምናምን ብለህ የምትገምተው ሰዓት የለም። እሱን ሰዓት አውቀዋለሁ። እንደነገርኩ እንኳን አይደለም ሰዓታችን ብዙ ነገራችንን እንተዋወቃለን በቃ እና ምንድነው ይሄ ነገር እያልኩ መጣ ማለት ነው። በጣም እየሰፋ መጣ። ሳሚዬ ትልቁ ችግሬ እኔ አንተም ታውቀዋለህ፣ የሆነ ስህተት ካየው ካልተጠራቀመ በስተቀር መናገር ፈራለሁ ማለት አይኖ በጣም ትልቅ ድክመት ነው፣ ግን ይሄ እንትኑ የለኝም፣ ድፍረቱ የለኝም። ለምን እንደዚህ ያደረክ ይሄ ተቆጪ ባህሪ የለኝም እና በቃ ባይም በቃ እንደዚህ ስለሆነ ነው ምክንያት ሰጣለሁ ለራሴ። የሆነ ጥፋት ሳይ አይ እንደዚህ ያደረገው እንደዚህ ስለሆነ ነው ራሴ ነኝ ኤክስኪዩዝ የምሰጠው ማለት ነውና ከዛ እንደ ጥፋት አልታዩኝም። እንዴ ምን ሆኜ ነው እንደዚህ ማስበው እያልኩ ራሴን እቆጣለሁ። የሆነ ክፍተት ሳይ ምን ሆነሽ ነው እንዴ ልዳና ኖርማል እኮ ነው ችግር የለውም እያልኩኝ ለራሴ ማለት ነው። ከዛ እንደዚህ አይነት ክፍተቶች እየተፈጠሩ መጡ። ከዛ እኔ ቀኑም ትዝ ይለኛል የሆነ ጊዜ ላይ ብቻ እኔ ሆንኩኝ ምደውለው ምፈልገው ማለት እየቀነሰ መጣ የሱ ፍላጎት እና የድምጹ ቶን ላይ ራሱ ለውጥ እያየሁበት መጣ። ኮስተር ብሎ ምን ነው የሚያወራክ ምናምን። ከዛ እኔ ደግሞ ምንድነው ጸጸቴ እዚህ ጋር ቤተሰብ አለኝ፣ ቤተሰብ አስተዋውቂያለሁ። ከዛ እሱ ነገር ደግሞ ይይዝሃል በቃ የራስ ጉዳይ ብለህም አትተወውም ነገር። ምክንያቱም እዚህ ጋር ጠያቂ አለክ የት አለ ምን ላይ ደረሽ ምናምን የሚል ማለት ነውና ሳሚ እንትን ፕራይቬት የሆነ ሪሌሽንሺፕ ደስ ይላል አይደል? የኔና የሱ ፕራይቬት ነው እና አጠገቤ ያሉ ቅርቤ ያሉ ሰዎች ያውቃሉ፣ ግን ደግሞ አደባባይ ላይ የወጣ ነገር አይደለም።